ህይወት ግባቸው ግልጽ የሆነላቸው ሰዎች 70% ደስተኛ ናቸው። በተቃራኒው የሚሄድበትን ማያቅ መዳረሻውን ያልወሰነ ሰው 70% ዲፕሬሽን ውስጥ ነው፣ ውጥረት ውስጥ ነው። ሁሉም ነገር አለው ግን ደስተኛ አይደለም። ህልም የሌለው ሰው ደስታ የለው። ልብ በሉ፣ እዚህ አዳራሽ ወጣችሁ ምትሄዱበትን ባትወስኑ መኪናውን ወደ የት ነው የምታዞሩት? ወደ ቤቴ ካላችሁ ግልጽ ነው፣ ወደ ቢሮ ግልጽ ነው፣ ወደ መስጂድ ነው መሄደው ግልጽ ነው። መዳረሻህን ማወቅ፣ ምትኖርበትን ዓላማ መወሰን፣ እያንዳንዱ እስትንፋስን ከሱ ጋር ማጋባት፣ ያን ህይወት ትጣፍጣለች፣ ትርጉም አላት። ትርጉም አጣውን ህይወታችን፣ ደስታ አጣ። ቁስ ቀያየር ይመስለናል። ከአይፎን 40 ቀየር ነው ደስታ የለም። ሳምንት ነው ደስታው፣ ከዛ ተሰለቸዋል። አይ ጉጂ ነው ብለን ቀየር ነው ቲሸርቱን፣ እሱም ሳምንት ነው፣ ዛሬ ደስታ የለም። መኪና ይመስልሃል፣ ከሳምንት በኋላ አሮጌ መኪና ይመስልሃል፣ አዲሱ የገዛው። ቁስ ጊዜያዊ ደስታን ይሰጣል። ዘለቄታዊ ደስታ ግን ጥርት ካለ ዓላማ የሚወለድ ነው። በተለይ እስልምና ሲሆን፣ በተለይ አላህ ሲሆን፣ በተለይ ትውልድን አገልግሎ የመሻገር ህልም ውስጥ ሌት ቀን ስትሰንቅ ህይወትህ ብሩህ ነው፣ ትርጉም አለው፣ ጥፍጥና አለው።